ከዛ መጣው የመጀመሪያ ቀን ያደርኩት አክስቴ ጋር አይ ቲንክ አንድ ቀን ነው ሁለት ቀን ያደርኩት ከዛ በጠዋቱ አንዴ ጅማ ልጅ ነበረች ኪያ ትባላለች እና አሁንም አለች ትመጣለች እንጂ ፖድካስት እሷ ነበረችና ከዛ በኋላ እሷ ሪኮመንድ አደረገች እንደዚህ የሚባል ኢንጀክሽን ተራለ ምናምን በቃ ቸርች ነው ምናምን ተፈርሾ መተኛት ነው አለች ታሪክ ተኛለታል እኔ ግቢ እዛ ከህዝብ ሰው ጋር የተኛው አልኩኝ ተኛለታል ብዬ እኔ የተለይ ኤጃክስ ሌላ ሀገር ማለት ነው ኤጃክስ ማለት ጎትሪ ልጅሽ ምናምን ብቻ እንዴ ባንዴ ለምደው ማፕ ምናምን ተጠቀማለህ ጎግል ላይክ ኢትዮጵያ ተጠቀም ነበር ጎግል ማፕ ወይስ አሳዩት በቃ እዚህ ሀገር ስመጪ ነው ገና ኤርፖርት ነው አክስቴ ላከችኝ አይደል ያው ፊልም እናያለን አይደል እንደዚህ ነው ኢትዮጵያ ውጭ ሀገር እና ስመጣ ባይዘው እንትን ይዤ ምንድነው ኤስዩቪ ይዤ ነው የመጣሁት ማለት ኤርፖርት የተቀበለክ ሲል አረ ዝም ብዬ ሻንጤና ሸክሜ ነው ያዘው ጫኑ ዛሬ ገብቼ መጣሁት የምር እንዴ አድሬስ ነው የተላከልኝ አድሬሱን አየሁት ምናምን ዳንፎር ዝባብ ከዛ አሳየሁት ለሹፌሩ ይሄ ቦታ ነው የሚሄደው ከዛ ሞላልኝ ይሄን ያን ደቂቃ ያስዳል ምናምን ክሊስኮ እዛ ደረስኩኝ ማሽን ወጣ ምናምን ማክስቴ በየአለች ይዛው ከዛ በቃ እንደዚህ ራሴ ነኝ ኦልሞስት ላይክ ራሴ ነኝ ኤክስፒሪየንስ ያረክ የመጣው ሰምተክ ስለነበር ኢትዮጵያ ምናምን ሰምቻለሁ ስለነበር ሐስል ያለው ከተማ ነው ያን ሰምቼ ነው የመጣሁት ምክንያቱም ወንድሜ ነው ያ ተነግሮሃል ወንድምም ስላለ ምናምን ታውቃለህ he knows everything እዚህ ነግሮኛል እንደዚህ ያጋጥማል እዚህ ያለ ምናምን ኦኬ ከዛ እኔ በሁለተኛ ቀን ሸልተር ወንበር ገጥሜ ቸርች ላይ ሼልተር እንዴ ኦኬ ሼልተር የቸርች ሼልተር አክስቴ ደወለች አትመጣ የት ሄደህ እንዴ ሸልተር አንዴ ያሉት አበረችብኝ በቃ ሰው እንዴት አንድ ሳምንት ሁለት ሳምንት አርፍ ምናምን እኔ ላርፍ አይደለም የመጣሁት እኔ ስንት ነገር ላስተካክል ነው እዚህ ሀገር ከዛ በኋላ እዛ ሄድኩኝ እዛ ሞላው ማክሲመም አንድ ሳምንት ቸርች ቅዳሜና እሑድ ሆቴል ነው የሚያሳድሩት ቸርች ፕሮግራም ስላለው ስለዚህ ቅዳሜ አደርኩኝ እሑድ አደርኩኝ ኦክቶበር 7 ማክሲመም 2023 ኪያመታ ሸልተር አገኘች ኦኬ ኧረ እባክሽ አልኩ ምን አርግሽ ሴንትራል ኢንቴክ ደውይ ኧረ እባክሽ ይሄኛው ዝም ብሎ ሼልተር ሳይሆን ዝም ብሎ መጣባበቂያ ነው ከዚህ ወስዶሽ ነው ይሄ የኮፕ ሲስተሙ ምናምን ስቲል አላቆም ስለኮፕ ሲስተም እና ተቀበልኩ ደወልኩ መጀመሪያ ኮድ ሳስመዘግብ የሆነ ነምበር ይሰጡሽ የለ እሱ ነምበር ነገርኳቸው የት ነው ያለው አለች እዛው ዳንፎር ዞን ነበር ያመለከቱት ስዊት ነምበሩን እዛ ይቆንኩበት ይሄን ነው ማየው ዳንፎርዝ እና ግሪንውድ ላይ ነው ያለው ሳብ ስቴሽኑ አካባቢ ምናምን እዛ ነው ተኝቻለሁ ታል ለሚ ኮንፈርም አለች እዛ ኮንፈርም አለች ሎኬሽን ኦኬ ኮንግራቹሌሽን አይ ሃቭ ሸልተር ማ አረባክሽ እዛ ባይዘው ሚስ አድርጌ ነበር ሎኬሽን አትበሉ እንደ አይነት እንግሊዘኛ የመጣችሁ ሰው 191 911 911 something ነው ብቻ ያስፕዳይና ዳውንታውን ነው እኔ ደግሞ ብሉር ነው የሞላሁት ኦኬ ሴድ ማለት ሎኬሽን ስሞላ በቃ ሂድ ሬጂስተር ተደርገሃል እዛ ሄደ ምናምን ነገር ታረጋው ምናምን አለች የወጣቶችና ፋሚሊ ያላችሁ ናቸው የሚለው ታለች ኦኬ ቴንክ ዩ አልኩ ከዛ በኋላ ሄድኩልሽ የሆነ ሴኩሪቲ ማለት ድንጋይ ህንጻ አፓርትመንት እንደዚህ ውስጥ ነው ይኖሩ ይሄን ሸልተር የማይሆንም ምና ከዛ አላ ለሰውየው ናይን ዳስማቲ ምናምን ስፕዳይና እኮ እዛ ነው ምናምን አለኝ ሴኩሪቲ ህንድ ነበር የሆነ በግልምጫ ምናምን ያይ የዛን ጊዜ በቃ ፍሬሽ አይደለሽ ደርበ ምናምን በቃ ያስታውቃል ያው አዲስ እንደሆንክ ዝም ብሎ አይቶ መንገድ ላይ አዲስ ነሽ ገና እንደዛ ሲያረጋኝ ተሳስቻለሁ ማለት ነው ድጋሚ ሲተራኝ ከዛ ኦፊሰሮችን አገኘው ቆሞ ነበር ፖሊሶች ያ ሶ አምኒ ፐርሰን ካናዳ ምናምን እዛ እርዱኝ ይመስላችሁ እዛ ወሩልኝ እነሱ እኛ እኮ ያለው ዋና ስፕዳይና ነው
አለ ሰው እሺ ሄዳለሁ ስል ምን እንወስዳለን እሺ ወሰዱኝ አስገቡኝ ከዛ ነው ያሳቀኝ ሰውየው አልጋዬ ምናምን አሳየኝ ሄድ ሬጂስተር ተደረግኩኝ ምናምን ዶክመንት የሰጠውና በቃ ሻንጣዬን ላምጣ ምናምን አልኩት እንዴ መኝታው እዚህ ያለ ሻንጣዬ የት ሄደ አርፋተኛም እንዴ በቃ አሬ እንደዛ ሲለኝ እንዴ እንዴት አስቢው ነው ምናምን የኢትዮጵያ እንትን መጣ በቃ እንጂ ይያሉ በቃ ሂጂ ሻንጣዬ አስቢው ከዳውንታውን ዳንፎር ዝቆ ያሩቅ ነው በጣም ሄዶ ግን እንዴት ነበር ሼልተራችሁ ግን ማለት ጥሩ ሼልተር ነበር ቆንጆ ሼልተር ነበር ሆቴል ነው ሼልተር ሃውስ ኦኬ እንዴት ነበር ምግቡ ምናምን ቆንጆ ነበር ሼፍ ነበር ሼፍ ያ ሼፉ ቶሮንቶ ላይ ሆቴል አለው ሜክሲኮ ላይ ሆቴል አለው በጣም ከባድ ሼፍ ነበረ እና ሼፍ ነበር የሚያበስልልን ግን ላስት ዊክ ምን አገኘኝ እኔ ላረግልኝ ሼልተሩ ሸዳው ነው ማለት ነው ለቤት ኤክስፔንሲቭ ሼልተር ብዙ ጊዜ አይቆይም ኖንስ ገቨርንመንት ሼልተር ነው ማለት ኤክስፔንሲቭ ነው ማለት እንደዚህ የተሟላ ነገር ከሆነ ሼፍ አለሽ ክሪስማስ ጊፍት አለ ከዛ በኋላ ክሪስማስ ጊፍትማ ሁሉም ሼልተር ይሰጣል የነሱ የኛ ይበልጣል እኛ ልሰሩ ነገር የለም እንዴ ኦኬ እና ስለዚህ ኤክስፒሪየንስ ካሪፍ ነበር የሼልተር ኤክስፒሪየንስ ማብሰል እንችላለን ኦኬ ቤስቲንግ ማብሰል ትችላላችሁ ራሳችሁ ዳውንታውን ነው ለትምህርት ቤት ይቀርባል ኦኬ ሃውስ ነው የት ገባ የት ወጣ የለ ማደር ትችላላችሁ ውጭ ምናምን አዎ ፍቃድ እንጠይቃለን በቃ ኦኬ ቆንጆ ሼልተር ነበር ይገጣ ማምሸት ነው ማይቻል የነበረው እስከግባባቸው ምናምን እንዴ ማደር እየተቻለ እንዴት ነው ኦኬ አስፈቀደ ሰዓት አለው ኦኬ አይ ቲንክ 11 ሰው ይዘጋል ኦኬ ሼልተር አንዳንዴ እንደዚህ ፕሮግራም እነዚህ ኒው ይር ጊዜ ምናምን ፍቃድ ጠይቃለሁ ወይም ከዛ የሆነ ሰዓት ማደር ጀመረ ሰው ማስቸገር እንትን ሲለኝ ከሰዎቹ ጋር ስግባባ ሰዎቹ መቀስ ከዚህ ሰዓት አምሻለሁ ያ ችግር የለውም ምን ያህል ጊዜ ቆየ ሼልተር 3 ወር አምላኪ ፐርሰንት በጣም ድለኛ ነክ ያ ስለዚህ በ3 ወር ምንም ደባሪ ጊዜ አላሳለፍኩም ሼልተር ሆምለስ ምናምን አልነበረው ሼልተሩ ሆምለስ ሼልተር አልነበረም ሪፊውጂ ሼልተር ሃውስ ነው ዳውንታውን እንዴ ዳውንታውን እኮ ነው በጣም ያለው በዚህ ጎን ሀብታም መሀል ነው ስለዚህ ሆምለስ አይደለም ማለት ነው ላይክ ዳውንታውን እንደውም በብዛት እኮ ሆምለሶች ነው ያለው አሪኛ ጋር ስድስት ያሉ ቻይና ሀብታሞች ናቸው ያሉት ስለዚህ ላይክ ሴንት ጆርጅ አካባቢ በቃ ለአዲስ መጪዎች ቤት ለሌላቸው ሰዎች የሚዘጋጅ ነው እንጂ ለሆምለስ ሊትራሊ ሼልተር የተዘጋጀው ቤት ለሌለው ሰው ነው ላይክ ይሄኛው ሼልተር ግን ላይክ አሴ ፋሚሊ ነው የፋሚሊ ሼልተር እና ወጣቶችን ነው የሚቀበል ስለዚህ ለሪፊውጂ ለሚግራንቶች ለሚያ ስለዚህ ጥሩ ነው ማለት ነው አንተ በጣም አሪፍ ነበር እኔ ስለ ኳፕ አላውቅም ነበር ስለ ገቨርንመንት ምናምን ሰው ዊዝን ለዮኒን የደወልኩለት ዮናና ኧረ ሰውየው መጥቶ እባክህ ውጣ እያለኝ ነው ምናምን እና ምን አልኩት ኧረ እኔ አልወጣም ብዬዋለሁ ከዚህ ቤት እንዴት ይወጣል ምናምን ነገር አልኩት አባረ ደውልለት ቤት ፈልጋለሁ ዮኒ ከዛ በቃ ዮናና ቀድማ ሲስተሙን ስለበላች ይደውይለት ቤት ፈልጋለሁ አልኩት ለሰውየው እሺ ብለኝ ምናምን ከዛ አብሮኝ ካለ ሼልተር ቻዳዊ ነው ምናምን አብሬ ወጣው በጣም ድለኛ ነህ እንዴት ነበር ታዲያ ከወጣህ በኋላ ኑሮ አልከበደህም ምናምን ጀመረ እዛ ሰዓት እኮ ጀመረ እንዴት መኖር እንዳለብሽ እንዴት ማብቃቃት እንዳለብሽ የሚጀምረው እዛ ሰዓት ከሼልተር ከወጣህ በኋላ ምክንያቱም አንደኛ ለትምህርት ቤታችን ቅርብ ነበረ ቋንቋ መማር አለብሽ እዚህ ሀገር ዲፕሎማ ወይ ለመውሰድ ወይም ሃይ ስኩል መማር አለብሽ ሰምቲንግ ነውና እኔ ደግሞ ሃይ ስኩል መግባት አልፈልግም ወዝ ያ የሚጣፍጥ ጊዜ ያሳለፍኩት ሃይ ስኩል ትዝ ስለሚለኝ እዚህ ገብቼ አላበላሽውም ትዝታዬም ብዬ እዚህ ጨዋታ ስፈት እና እንደዛ ስላሰብኩኝ ቋንቋ ተማርኩኝ ምናምን ቋንቋ ወረቀቴን እንደጨረስኩኝ ተናልኩኝ ግን ፋይናሊ አይ ሃቭ ዲፕሎማ አዎ ኬኔዲያን ዲፕሎማ አው ግን ላይክ አሁን ዲፕሎማ ስትማር ላይክ አሁን ከሼልተር ታበስለው ነው የሚያበሉክ ይጸዳልሃል ላይክ ማጽዳትም ካለበት አጸዳለ የራስ የሆነ ነገር ነው ያለው ሰው አይመጣብህም ሰው ማምጣት አትችልም ብዙ ሼልተሮች ማለት ነው ሰው ላብ ስላትልም ኢኮኖሚካሊ ላይክ ብዙ የምታወጣው ወጪ የለም ሼልተር እያለ ፕላስ ደግሞ ልክ እንደናንተ አይነት ሼልተር ሲሆን ምግቡ ቆንጆ ሲሆን ምናምን
ገንዘብ መንግስት የሚሰጥ 300 ምናምን ብር አለ። እሱን ውጭ ከወጣህ ነው የምትበላበት። ለትራንስፖርት ምናምን ታገኘዋለህ። እሱን ትጠቀማለህ። ወደ ቤት ስትሄድ ሴምቲንግ አይነት ብር ነው የሚተርፍክ። ያው ማለት 300 ብር እዛ ሼልተር እያለ የሚሰጥህ ነው። አሁን ቤት ሲኖርህ ከቤት ኪራይ ውጭ ሊሰጥህ ይችላል። የኳ ፕሮሰሱ የእርዳታ ፕሮሰሱ ካገኘህ በኋላ ማለት ነው። እዛ ሼልተር እያለ 300 ብርም ከሼልተር ከወጣ በኋላ ቤት መኖር ሲጀምር 300 ብር የሚሰጥህ። እዛና እዚህ ዲፍረንሱ እዛ ምግብ ችለው ነው 300 ብር የሚሰጡት። እዚህ ደግሞ ለምግብ ጭምር ነው የምታወጣው። ኤክስፔንሲቭ ነው። ካናዳ ደግሞ ላይክ በትንሽ ብር አይደለም። አሁን ለምሳሌ ትንሽ በፌስታል በትንጧ ፌስታል እኔ 100 ብር ይዤ ነው የምመጣው። ርካሽ አይደለም። አሁን ኢትዮጵያ 100 ብር በእኛ በ100 ብር ምን እንገዛለን ይባላል። ግን እዚህ ብር ለማግኘት በጣም ላይክ ወደ ኢትዮጵያ ስትወስዱ 100,000 ብር ምናምን ነው። በ10,000 ብር እርግጠኛ ነኝ ኢትዮጵያ ነገር ይዞ ይመጣል። ገባ ሴም ቲንግ እዚህ ላይፍ ኤክስፔንሲቭ ነው። ኑሮ በጣም ከባድ ነው። እንዴት ነበር ያብቃቃኸው? በቃ ወይ ሀስል አላደረክም ወይ ለመኖር ከዛ ከሼልተር ከወጣ በኋላ? ፎር ሹር ሀስል ማድረግ ታረጊያለሽ፣ ግን ኦደብሊው ላይ ያሉ አድቫንቴጆች አሉ የምትወስጃቸው። ኦብቪየስሊ እሱን ስለተጠቀምኩ ትንሽ ዶሬን ከፍ ስላለ አንስቴብል፣ ግን ማኔጅ ማድረግ እና ሲስተሙን ማወቅ እና ከሰው ጋር ኮሚኒኬት ማድረግ። አሁን እዚህ ያልኩሽ ኦደብሊው የሚጨምረው ምናምን ድሮች ከሰው ጋር ኮሚኒኬት ለምን በጣም እድለኛ ነህ። የኔ ደግሞ በጣም ተቃራኒ ነው። በጣም ተቃራኒ ስልህ ከአንተ ጋር ማለት በጭራሽ። እዚህ ሀገር ስትመጣ የተለያየ ሰው የተለያየ አይነት ኤክስፒሪየንስ ነው የሚያደርገው። ልክ ከአራታችን እኔ ብዙ ስለ ውጭ ሀገር አስቤ ማላውቀው ግቢ ተማሪ ሆነን ሁሉም ስለ ውጭ ሀገር ነው ያስባል። እኔ ብቻ ነኝ ትሽ ምናምን ነገር የምለው ኧረ እዛ እዚህ ሀገር ነው ሀብታም መሆን የምፈልገው። እዛ ደግሞ እንጂ ልጠግረር እንዴ ምናምን ነገር ነበር። በካናዳማ ሚሊዮነር አልሆንም ኢትዮጵያ ሚሊዮነር ይሻለኛል እዛ ልሰራ አልሄድም ምናምን ነበር የምለው። ግን በጣም የጓጓው የሚያስፈልገውም ሌላ ሰው ነበር። ገባ ከኔ ውጪ እኔ ስራ አለኝ ምናምን በቃ ላይክ የምፈልገው ነገር ኢትዮጵያ አለ፣ የምፈልገው ስራ ኢትዮጵያ ነው ያለው። ለኔ እንደውም በዛ ሰዓት አሁን አይደለም በዛ ሰዓት ለአዲስ እያሉ በመጣሁበት ሰዓት ኢትዮጵያ ይሻለኝ ነበር። የነበረኝ የስራ ሁኔታ ብዙ የለፋውበት ስራ ተስተካክሎልኝ መንገድ ላይ ይዞ ነበር ምናምን በደንብ ረጅም ዓመት የለፋውበት ተማሪ ያለ የለፋውበት ስራ ልመጣ ስል ተሳካልኝ። በሱ ማደግ የምችልበት ሲቹዌሽን ላይ ነበር ምናምን። ግን እግዚአብሔር ስለፈቀደል እድሌ ስለሆነ እንዳልኩት በጠባብ መንገድ ነው የመጣሁት። የማይመጣበት ኦሬዲ ፌል ባደረገበት መንገድ ነው የመጣሁት። እና ልክ እንደዛ እዚህ ሀገር መተህ ደግሞ የተለያየ አይነት ኤክስፒሪየንስ ነው የምታረገው። እኔ ወደ ውጭ ሀገር ስመጣ ውጭ ሀገር ምንም ማውቀው ሰው አልነበረም። ምንም ማለት ስለ ውጭ ሀገር ኖቲስም አድርጌ አላውቅም። ኤክስፒሪየንሱም የለኝም፣ ጓደኛም ፋሚሊም የለኝም እዚህ ሀገር። ልክ እንዳልኩ በጓደኞቼ ሃይ 1-2 ተባብለን ነው እንጂ ስለመምጣት ያሰብነው ምንም ማውቀው ነገር የለም። እና ለኤጀንቱ ጠየቅኩት። እኔ ቤተሰብ የለኝም እዛ ሀገር ነው የምትለው። ቤተሰብ አያስፈልግሽም፣ ግቢ ከሆነ የምትገቢው ቤተሰብ አያስፈልግሽም። መኪና መንገድ ኤርፖርት ድረስ ይመጣል፣ መኪና ነገሮች ትምህርት ቤት መሄደዋል ማለት ነው። እኔ መማር አልፈልግም። እኔ ትምህርት እንደጨረስኩ ነው ምናምን ስልሽ ተብሏል ትምህርት። ከዛ እኔ መማር አልፈልግም፣ መስራት ነው የምፈልገው። ኦልሬዲ ስራ ጀምራለሁ፣ ብር ማግኘት ጀምራለሁ ማለት ነው። ብር ነው የምፈልገው ስለ እንደዛም ከሆነ አለኝ እዛው እንትን ያለሽ በቃ ላይ መኖር እዚህ ሀገር አልፈልግም። እዚህ ሀገር መኖር ኢትዮጵያ መኖር አልፈልግም ማለት አልፈልግም ሲጀምር በቃ ያኔ ነው ማንም ሰው አይፈልግም። ግን በዛ ሰዓት እንትን አትልም። እኔ መማር አልፈልግም አልኩት። እኔ መማር አልፈልግም፣ እዛ መስራት ነው የምፈልገው፣ መኖር ነው የምፈልገው እዛ ሀገር አልኩት ማለት ነው። እንደዛ ሲለው እንደዛም ቢሆን ችግር የለም እዛው እንዴት አደረጋለሽ ማለት ነገረኝ። እና ሲነግረኝ በጣም ነገሮችን አስተካክሎኝ ነገር እዛ የሄዱ ልጆች አሉ እና ሆቴል ነው ያሉት። የፈለጉት ምግብ ነው የሚመጣላቸው። ጂፕ ላይ ባለ 3 ኮከብ፣ ባለ 4 ኮከብ፣ ባለ 5 ኮከብ ሆቴል ላይ ነው የሚያርፉት።
እና የራስሽ ቁልፍ አለሽ እዛ በቃ እንደዛ ያልሽ ነው የምትኖሪው ከዛ ቤት ይሰጡሻል ምናምን ያለኝ ማለት ነው ያ እንደዛ ነው ሰው አያስፈልግሽም ምናምን ከዛ ከፈለግሽ በነጭ አገናኝሻለሁ ምናምን አለኝ እና ከሱ ጋር በሱ ኤጀንት ሄደልሽ አገናኘኝ ከዛ ኢትፎን ችግር የለውም አገናኝ ሼልተር አገናኝሻለሁ እኔ ሼልተር ነኝ ምናምን አለኝ ማለት ነው እሱ ደግሞ በአጋጣሚ ሆቴል ሼልተር ነበር ልጁ የነበረው ለሱም የነገሩት ነገር መሰለኝ ገባህ የሚነግረኝ ከዛ ሆቴል ሼልተር ነበር የነበረው ልጁ እኔ ሼልተር ፈልግሻለሁ ምናምን አለኝ ከዛ አሻልኩ ከዛ መጨረሻ ላይ ይሄ እንዴት ነው ልምጣ አይነት ነገር እንትን እያልኩ ግርግር እያለኝ ነገር ነበር የሆነ ሰዓት ከዛ የላይ ጓደኞቼ አልተሳካም አንደኛው ገና ፕሮሰስ ላይ ነው ምናምን በቃ እንትን አላልኩም ይሄ እንዴት ነው ብዙ ጉት እና ከዛ መጨረሻ ላይ መጣሁ እና አሳይለም የጠየቅኩት ኤርፖርት ነው ስመጣ ሰው ልመጣ አካባቢ ሼልተር ጠፍቶ ነበረ ከዛ ልጁ ነገረኝ ሰው አዘጋጅ እዚህ ሀገር አለኝ ሰው አዘጋጅ ምናምን ሲለኝ ማቆሶ የለም ከዛ በሰው መፈለግ ተጀመረ ምናምን የሚቀበልን ሰው ነው መፈለግ ተጀመረ በቃ የሆነ ነገሮች አለፉ ከዛ የሆነ ሰው ተገኘ ምናምን ነገር ሼልተር የነበሩ ልጆች ምናምን ነገር ነበሩ ተገኘ ከዛ መጣሁኝ እዚህ ከዛ ከመጣሁኝ በኋላ ደወልኩኝ ጠዋት ነገር ነበር የደወልኩት የት ነው ፕሌን ያረፈው የት ነው የደወልኩት ከዛ የት ደወልኩ መጣሁ ምናምን አለች ከዛ ሳሌም ጠይቄ ምናምን 11 ላይ ደወልኩ ጨርሻለሁ ነው ቀን 5 ሰዓት ማለት ነው ጊዜ ነው የጨረስኩት ከዛ ደወልኩላት ይመስለኛል እዛ ሰሞኑን አምሽተው ነበር የሚወጡት ብዙ ሰዎች ያሳይለም የሚጠይቁ ሰዎች አምሽተው ነበር የሚወጡት እና እሷ እንደዛ መስሏት አልመጣችም ነበር እዛ በቃ መጥቻለሁ ደርሻለሁ አለች እና ስልክ ማንሳት አቆመች እኔ በዛ ተጨነቅኩ እናቴ ደግሞ እንዳትሄጂ እያለችኝ ነው የመጣሁት በእናትሽ በቃ ማለት በጣም እየተለመንኩ ነው የመጣሁት